በአንድ በቅዱስ ሲኖዶስና በቤተ ክርስቲያን ድምጽ የሚመሩ ክርስቲያኖች ናቸው። እንደዚህ የክርስቶስ ቃል የሚመራቸው። አሁን እኮ የቀረን እኮ እየራሳችን ተከፋፍለን ሲኖዶስ ማቋቋም ነው የቀረን። እያንዳንዱ ክርስቲያን አንዳንድ ሲኖዶስ አክሏል ሆኖት ማለት ነው። አንዱ አንዱን ሲተች፣ አንዱ ራሱ ሲፈርድ ሲተች። እንደው እኮ እናንተ እኮ ሲያሻችሁ የፍትሐ ነገሥት ሊቃውንት ትሆናላችሁ፣ ሲያሻችሁ የመጽሐፍ ቅዱስ ሊቅ ትሆናላችሁ፣ ሲያሻችሁ ፓትርያርክ መሆን ያምራችኋል። ማትሆኑት እኮ የላችሁም እናንተ ሆኖት ማለት ነው። በአንድ ድምፅ ብንመራ ብንሰማ ኑሮ ሰዎች ሁሉ ቀዳዳችን እየተጠቀሙ ባላጠፉን ነበር። እንዳንጠፋ የሚያደርገን ምንድነው? መደማመጥ። እግዚአብሔር እንድንደማመጥ ያደርገን ሆኖት ማለት ክርስቶስን እየተከተሉ ካለ መደማመጥ በላይ ሞኝነት አለ? ያንድ ደሃ ድምፅ ያንዲት ደሃ ሴት ብሶት ለመስፋት በቀትር ጊዜ ከውሃ ጉድጓድ የተቀመጠ ክርስቶስን አመልካለሁ የሚል ክርስቲያን የሚመራውን አባት እንዳለ መስማት ያለ ጅልነት የለም።